ሙቻለው በፍቅርሽ ሙቻለው። አንቺ ልጅ ያመሻል እንዴ? ምንም መቀባጥሪ ምን ነው ጎዳና ላይ ለመውደቅ ቸኮልሽ? ደግሞ የሰው ማነሳት ታቂ ዝም ብሎ መናገር ተገቢ አይደለም። ምንድነው እንደዚህ በሀሳብ መስጥ ማለት? እናንተስ ቢሆን ይሄ የድህነት ህይወት አይሰለቻችሁ? ጓደኛዬ የት እንግዲህ ምን ታደርጊዋለሽ? ይልቅ አንቺ እሷን ጉዳይ በደንብ አሳምኝልኝ እንጂ ያው እኔ ለሁሉም ነገር ዝግጁ ነኝ። ያው ታውቃለህ እሷ እኮ የዋነች እንጂ ያው ይሄን የመሰለ ኑሮ ጠርታ ነው ብለህ ነው። ደግሞ በዛ ላይ እንዴት እንደምትወደክ ሁሌ እኮ ስላንተ ነው የምታወራው። እረዳታለሁ። ያው ውድድሩ ላይ ምናምን እንዳተኮረች ስልኬንም እንደማታነሳ እረዳታለሁ እኮ እንጂ በእርግጥ አይኔ የመሰለ ባል ማግኘት እኮ ለማንም ሴት እድል ነው። ትክክል ነው ያልከው። ደግሞ ባለፈው ለላክልኝ ብር በጣም አመሰግናለሁ። እኔ ከዚህ በኋላ ስራዬ እሷን ካንተ ጋር ማጋባት ብቻ ነው። ይኸውልሽ ሊሊ፣ ስለ ገንዘብ ምንም ነገር እንዳታስቢ። የሚያስፈልግሽን ነገር በሙሉ እኔ ነኝ ከቨር ማድረገው። ያው ዋናው ቁም ነገር ብቻ እሷን እኔ ብቻ እንድታደርግልኝ ነው ፈልገው። አታስብ። ከዚህም በኋላማ ያንን የማይረባ ሊስትሮ ለስከንድ እንዳታስበው ነው ማድረጋት። አስበው እስኪ አንተን የመሰለ ሰው ማጣት እኮ ሞት እኮ ነው። እውነትሽን እኮ ነው። ደግሞ ያ ሊስትሮ ከኔ ጋር ምን ይወዳደራል? ያ መዳም የሚኖረው መሬት ያለው ደግሞ አስብ። እውነትን እኮ ነው። ያው እሷ አንዳንዴ ምስኪን ነገር ስለሆነች እኮ ነው። ምናችንም እኮ ነው የማይገናኘው። ደግሞ እሷስ ቢሆን ይሄን የድህነት አስተሳሰቧን ካላጠፋች እንዴት ነው አብረን ልንኖር የምንችለው? አይዞህ ከኔ ያለው ሁሉንም ነገር አስተካክላለሁ። አረ በቀደም ይላክልኛል። እውነት አረ ቡልቴ አመሰግናለሁ። በቃ ጨርሳለሁ። ማን ይፈልገኝ? የሚገርምሽ በጣም የሚያምር ልጅ እንዴት ዘንጦ እንደመጣ ያው በር ላይ እየጠበቀሽ ነው። ቆይ ማን ነው? ባሻ ነው እንዴ? እህቴ ባሻ መጣ? አረ ባሻ አይደለም። ይዳስ መጣስ ነው ቀይሱት እንኳን አስተውኩሽ። ብሩክ ነው የመጣው። እና ብሩክ ሆነ ምንድነው እንደዚህ የሚያደርግሽ? እኔ እኮ ትልቅ ሰው የመጣ መስሎኝ ነው። እንዴ ከብሩክ በላይ ማን አለ? ታውቂያለሽ? መኪናውን አቁሞ እኮ በር ላይ ሲጠብቅሽ የሰፈር ሴት ሁሉ እንዴት እንደሚቀና። እኔ እንደሆነ የሱ መኪና ሆነ ንብረት ምንም ስሜት አይሰጠኝም። ደግሞ ለምን አለች አልሽው? እኔ እኮ የለውም ብዬው ነበረ። እንዴ እና ምን እንድለው ነበር የፈለግሽው? እሱ እኮ ላንቺ ያለው ፍቅርና ደግነት ልዩ ነው። ደግሞ እሱ ለዚህ የሚመጣው አንቺን ለማስደሰት እኛን የኑሯችን የሚቀይር ነገር ለማድረግ እኮ ነው። እባክሽ እሱ ምን ፈልገው ገንዘቡ እንደሚያወጣ አውቃለሁ። ሰማያለሽ እህቴ፣ እውነተኛ ማንነቱን ከባሻ ጋር በፍጹም የተለያየ ነው። በምኒ እባክሽን ያንን ጫማ ጠራጊ ከዚህ በኋላ ሀብት ጋር ታወዳድሪ። ብሩክ እኮ ላንቺ ስለማይሆነው ነገር የለም። እኔ የምፈልገው ገንዘብ ሳይሆን እኔ የምፈልገው ሰላምና እውነተኛ ፍቅር ነው። እኔ በቁሳቁስ የታጀበ የውሸት ፍቅር አልፈልግም። ሰምኛለሽ? ፍቅር እኮ ሆድ አይሞላም። በምኒ ብሩክ እኮ ነገ ህይወትሽን ፏ አድርጎ ለኑርሽ የተዘጋጀ ሰው እኮ ነው። አንቺ እዚህ ትጃጃይልኛለሽ። ስሚ እሱን እኮ ለማግኘት ስንት ሴት እንደሚፋጅ። ያው እነሱን ገንዘቡን ወደውለት ይሆናላ። እኔ ግን የሱን አስተሳሰብ ፈጽሞ ልሸከም አልችልም። ቆይሽ አስተሳሰቡ ምን አደረገሽ? ሁልጊዜ አንቺን ደስተኛ ለማድረግ ነው የሚለፈው እሱ። እሱ እኮ ስለ ራሱ ንብረት ብቻ ነው የሚያወራው። ለሰው ጊዜ መስጠት አያውቅ፣ ለሰው ክብር መስጠት አያውቅ። በቃ አስተሳሰብ ሁሉ ገንዘብ ገንዘብ ብቻ ነው። እና ይሄ ኩራቱ ነው ታዲያ። ሰው እኮ በገዛ ሀብቱ መኩራት መብቱ ነው። አንቺ ለነገሩ ይሄ እንደዚህ አይነት ነገር መች ይገባሻል? የሚገርምሽ ባሻ ምንም ነገር ሳይኖር ሰው እንዴት ማክበር እንዳለበት፣ ሰው እንዴት ማድመጥ እንዳለበት በደንብ አድርጎ ነው የሚያውቅ። እኔ ደግሞ የሚሰማኝ፣ የሚያደምጠኝ፣ የሚያስብልኝ ሰው ነው የምፈልገው። ውይ አሁንም ባሻ ታያለሽ እንዴ? ባክሻውን የማይረባ ወሬሽን ተይና ውጪ የተከበረ ሰው እየጠበቀሽ። ይኸውልሽ ዛሬ በጣም በተረጋጋ መንፈስ አውሪ። እስኪ ስሚው እስኪ እና አንድ ድል ስጪው። እሺ አናግረዋለሁ።
ይሄንን ላንቺ ስል ነው እንጂ እኔ እሱን ማውራት አልፈልግም። እሺ ስሚኝ ደግሞ ይሄ ድብርትሽን ፊትሽ ላይ ያለውን ድብርትሽን ወደዛ ጋር አድርጊና ፈገግ ብለሽ አውሪ። በነገራችን ላይ ይሄው በናፍቆኝ ነው ከዛ እዚህ ድረስ የመጣሁት። ያው ፊትሽ ምንድነው ተቋቁርሽብኝ? በሰላም? አይ ምንም አልሆንኩም፣ ስራ ላይ ስላልነበርኩ። ቆይ አንቺ ልጅ እኔ እያለሁ ምንድነው ስራ የሚያሰራሽ? እኔ እኮ ነገርኩሽ፣ አንቺ እሺ ብቻ በይኝ እንጂ ከዚህ የድህነት ኑሮ በአንድ ጊዜ ነው ማስወጣሽ። እኔ እኮ አንተ ልጅ በጣም ግርም ነው የምትለኝ። ትሰማለህ? እኔ በጥራቴ ሰርቼ መለወጥ ነው የምፈልገው። ሁሉ ጊዜ በዚህ ድሃ መንደር ውስጥ እየኖርሽ ራስሽን ማታለል በጣም ነው እኮ የሚገርመው። በቃ የኔ ፍቅር ጥያቄ እኮ መቀበል ነው። ከዛ በኋላ ወርቅ የሆነ ህይወት ትኖሪያለሽ። አለቀ ነገሩ። በቃ አንተ ሁል ጊዜ ስለ ገንዘብ ማውራት አይሰለችም? ትሰማለህ? ሰው ደግሞ በገንዘብ የማይገዛው ትልቅ ክብር አለሽ። ነገሩ አንተ ክብር የት ይገባሃል? ይሄ ክብር ምናምን ይሄ እኮ ገንዘብ አይሆንም። አስበሽዋል? በዚህ ጊዜ እኮ ምንም ነገር ከሌለሽ ማንም ነው ቀና ብሎ ማያይሽ፣ ማንም ነው የማይፈልግሽ። ይሄ አንተ አስተሳሰብ ነው። እኔ የማውቃቸው ሰዎች ግን ምንም ሳይኖራቸው ክብር ነው የሚያስቀድሙት። እና ማን ናቸው እባክሽ? ያ መንገድ ላይ ቁጭ ብሎ ጫማ የሚጠርቁ ስለሱ ብቻ እንዳይሆን የምታወሩ። አትሳሳት። ብዙ ሰዎች አሉ። ደሞስ ቢሆን ካንተ የተሻለ ንጹህ አክብሮትና ንጹህ ፍቅር አለ። እባክሽ አታስቂኝ። ይኸውልሽ እንደሱ አይነት ሰዎች ላንቺ ሊሰጡሽ የሚችሉት ያማረ ንግግር፣ ጥቅስ ምናምን። እኔ ደግሞ ህይወትሽን የሚቀይር ትልቅ አቅም አለ። ለዛውም በደቂቃ ውስጥ በሰዓት ውስጥ ማለት ነው። ትሰማኛለህ? እኔ የምፈልገው ቅድሚያ ክብር ነው። ሰው ደግሞ ለሰው ክብር ከሌለው በባካካ ወጥቶ የሚያስብ ከሆነ ጥቅም የለውም። ይህ ፍቅር አስተሳሰብ ገለመኔ ይሄ እኮ ህይወት አይሆንም። ይኸውልሽ ህይወት ሲከብድሽ ገንዘብ ብቻ ነው መፍትሄው የሚሆነው። ገንዘብ ብቻ በቃ ይኖርሽ። በፍቅር ምናምን የትም እኮ አደርሽ። ነገሩ ይህንን ላንተ ለማስረዳት ይሰለቻል። ቆይ ግን አንተ ሁልጊዜ ራስን ከፍ የሰውን ዝቅ ማድረግ አይሰለችም? እውነቱን ስለነገርኩሽ ነው እንደዚህ የምትቆጪው? እኔ እኮ ለአንቺ ካለኝ ሀሳቢነት እንጂ ክፉ ነገር አስቤ አይደል። ስለ ሀሳቢነት በጣም አመሰግናለሁ። እንደዚህ ግን በማሰብ በጣም ነው የሚያሳዝነው። ይልቅ በቃ ይሄንን ወሬ ተይውና አሁን አብረን ወጣ ብለን እንድንዝናና አስቤ ነበር የመጣሁት። ሰሙን ይሄ ውድድር ስራ ጉዳይ ስላለኝ አይመቸኝም። ባይሆን ሌላ ጊዜ። አሁንም ያ ውድድር? አረ እየነገርኩሽ ነው። በቃ እኔ ገንዘብ ልስጥሽና ይቅራ። ደግሞ ይሄ የፎቶ ማስታወቂያ ቢሳካ ባይሳካ በቃ አትልከሚ፣ እኔ እከፍልሻለሁ አልኩሽ። አንዴ ትሰማለህ? እኔ ለፍቼ ማገኘው ትንሽ ስኬት አንተ ከምታገኘው ትልቅ ሀብት በላይ ኩራት ይሰማኛል። ታውቂያለሽ፣ አስተሳሰብሽ ግን በጣም ነው የሚገርመው። በነገራችን ላይ አንድ ቀን እውነታው ሲገባሽ እኔ ጋር ከመምጣት ውጪ ምንም አማራጭ አይኖርሽም። እሱን አብረን እናያለን። ደግሞ ካንተ የማይረባ ወሬ የሱ ቁም ነገር ይሻለኛል። የኔት በጣም የተከበረች ሴት ነች። ጥሩ ባላግብታ እንድትኖር ነው እንጂ ካንተ ጋር እንድትመጣመጥ አልፈልግም። ስሙ፣ ይሄ አስተሳሰብ ትልቅ ሀብት ነው። እሺ ትሰሚያለሽ? ዋናው ነገር የብሩክ ብር ሳይሆን የበምን ልብ ነው። እሺ የምን አባ ጓደኛ ነው የምትለው? ደግሞ ከእንዳንተ አይነቱ ተራ ሰው ጋር ማን ነው ጓደኛ?